እንኳን ወደ ኦርቶዶክስ እንወቃት ዩቲዩብ ቻናል በሰላም መጣችሁ። ከዚህ በፊት በዚህ ዩቲዩብ ቻናል አንድ የመግቢያ ቪዲዮ ለቀን ነበረ። እሱም እንግዲህ ስለ ኦርቶዶክስ የሚለው ቃል ቤተክርስቲያናችን እንዴት ሊሰጣት ቻለ የሚለውን ስያሜና ከነ ታሪካዊ አመጣጡ እሱን ለማየት ሞክረን ነበር በመግቢያችን። ዛሬ ደግሞ እንደ እግዚአብሔር ፍቃድ እንግዲህ የቤተክርስቲያን ትርጉምና ስያሜ ምንድናቸው የሚለውን እናያለን። ከዛ በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለወንድም እህቶቻችሁም ሼር እንድታደርጉ እንጠይቃችኋለን ማለት ነው። ወደ ትምህርቱ እንግባ። ቤተክርስቲያን የሚለው ቃል ከግዕዝ ቃል የወጣ ሲሆን ትርጓሜውም ማደር፣ ወገን፣ ነገድ፣ ዘር፣ ጉባኤ፣ ማህበር፣ ቤተሰብ ማለት ነው። ቤተክርስቲያን እንግዲህ ለሚለው ቃል ቤተክርስቲያን ለሚለው ቃል ሶስት ዋና ዋና ትርጉሞች በሃይማኖት ትምህርት ይሰጠዋል። በመጀመሪያ ቤተክርስቲያን የክርስቲያኖችን ማደሪያ፣ የክርስቲያኖች ቤት የሚል ትርጉም በመስጠቱ ቤቱን መሰብሰቢያ ሕንፃውን ያመለክታል። ክርስቲያኖች ከእግዚአብሔር ጋር ለመገናኘት እንዲሁም ስለ በደላቸው ምሕረት ለመለመን ሕይወት የሆነውን የእግዚአብሔርን ቃል ለመስማት በተለይም ደግሞ ስለ ኃጢአት ስርየት የተሰዋውን የክርስቶስ ስጋና ደም ለመቀበል የሚሰበሰቡበት ቤት ያው ቤተክርስቲያን ተብሎ ይጠራል። ከጌታ ትንሣኤ በኋላ ያው ደቀ መዛሙርቱ በኢየሩሳሌም ከተማ የማርቆስን እናት የማርያምን ቤት ነበር እንደ ቤተክርስቲያን ይጠቀሙበት የነበረው። የመጀመሪያው ህንፃ ቤተክርስቲያን የተሰራችው ያው በፊልጵስዩስ ከተማ ነበር። አሁን ግን ያው በዓለም ሁሉ ታነጻለች እንደምናውቀው። ሁለተኛው ቤተክርስቲያን የሚለው ቃል የሚያመለክተው እያንዳንዱን ክርስቲያን ሊያመለክት ይችላል። ይህም እንዴት ነው? ቤተ በማለት ወገንን በሚያመለክትበት ጊዜ ማለት ነው። ቤተ ያዕቆብ፣ ቤተ ሌዊ፣ ቤተ እስራኤል እንደሚባለው ሁሉ የክርስቶስ ወገን የሆኑ ክርስቲያኖች ቤተ ክርስቲያን ተብለው ይጠራሉ ማለት ነው። ያ ቤተ እስራኤል፣ ቤተ ያዕቆብ፣ ቤተ ሌዊ እንደተባለው ሁሉ ማለት ነው እና የክርስቶስ ወገኑ የሆኑ ሁሉ ቤተ ክርስቲያን ተብለው ይጠራሉ ማለት ነው። በጥምቀት የእግዚአብሔር ልጅ የመሆን ስጦታን ስለሚያገኙ ያው የተቀደሱ እና የተከበሩ ስለሚሆኑ ማለት ነው። እያንዳንዳችን በ40 እና በ80 ቀናችን በምንጠመቅበት ሰዓት የእግዚአብሔርን ልጅነት እናገኛለን። ስለዚህ የእግዚአብሔር ልጅነት ከዛ ደግሞ ማደሪያው እንሆናለን ማለት ነው። ያን እንግዲህ ምንድነው የሚያሳየው ማለት ነው? እያንዳንዳችን ክርስቲያኖች የእግዚአብሔር ቤተ መቅደሶች እንደሆነ እዚህ ጋር እንግዲህ ብዙ ጊዜ የምንሳሳተው እኛ ምንድነው ልክ ቤተ መቅደሱን እንደምናከብረው ራሳችንን አናከብርም። እስኪ ማንኛውም ሰው ሄዶ ቤተክርስቲያን በሚሄድበት ሰዓት በጣም ነው የሚጠነቀቀው ለቤተክርስቲያኑ ማለት ነው። ቤተክርስቲያኑ ሲገባ ሁሉ ጫማውን አውልቆ ሁሉን ነገር የሚያጨሰው ጭሱን እዛ ውጭ ጥሎ የሚቀመው እዛ ውጭ ሁሉን ነገር ትቶ ነው የሚገባው እና ነገር ግን በራሳችን ላይ የምናደርገው የራሳችን ቤተ መቅደስነትን የምናረክሰው ቤተክርስቲያን እንደሆንን ባለመረዳታችን ነው ማለት ነው እና ይሄንን ልንገነዘበው የሚገባ ነው ማለት ነው። ያው እንግዲህ የኛ ቤተክርስቲያንነት ዳግም ኃጢአትን እንኳን ሰርተን ራሳችን እስካላሳድፍን ድረስ ያው ንጹህ ማደሪያው ነን ማለት ነው እና የዛኔ ቤተክርስቲያን እንባላለን። እሱን እንኳን ሰርተን እንትን ብንል በንስሐ ታጥበን ወደ ቤተ መቅደስነታችን መመለስ ይገባናል ማለት ነው። በመጨረሻም ቤተክርስቲያን የሚለው ቃል የክርስቲያኖችን አንድነት፣ ጉባኤ ወይም ማህበር ሊያመለክት ይችላል። ጌታ እንግዲህ ስለ ይቅርታ ሲያስተምር በማቴዎስ ወንጌል ምዕራፍ 18 ላይ ወንድም ቢበድልህ ሂደህ አንተና እርሱ ብቻችሁ ሆናችሁ ውቀሰው፣ ባይሰማህ ግን አንድ ወይም ሁለት ከአንተ ጋር ውሰድ፣ እነርሱንም ባይሰማ ለቤተ ክርስቲያን ንገራት፣ ደግሞም ቤተ ክርስቲያንን ባይሰማት እንኳ እንደ አረመኔና ቀራጭ ይሁንልህ በማለት ገልጾታል። እንግዲህ እዚህ ላይ የምናየው እንግዲህ ይሄ ስለምንድን ነው የሚያወራው ብለን ስናይ በግልጽ ቤተክርስቲያን የሚለውን ቃል ስናየው ጉባኤ ነው። እንግዲህ የክርስቲያኖችን ስብስብ እንደሚያመለክት ምንም እንትን የለውም እና ግልጽ ነው ማለት ነው። ለእነርሱ ንገራቸው እያለ ነው እና ስለዚህ በሶስተኛነት ደረጃ ደግሞ ቤተክርስቲያን የምንለው የክርስቲያኖችን አንድነት፣ የክርስቲያኖችን ህብረት ቤተክርስቲያን ብለን እንጠራዋለን። እንግዲህ ቤተክርስቲያናችን ይሄ ቤተክርስቲያን የሚለውን ስያሜ እንዴት ሊሰጣት ቻለ ብለን ስናይ ደግሞ የተጠቀመበት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ በቅዱስ ወንጌል እንመለከታለን። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታችን ሁለት ጥያቄ አቅርቦላቸው ነበረ። ሰዎች እኔን ማን ይሉኛልና እናንተስ ማን ትሉኛላችሁ ብሎ ጠይቋቸው ነበረና
ያው ደቀ መዛሙርቱ ሁለት አይነት መልስ ሰዎች ማን እንደሚሉትና እነሱም ደግሞ ማን እንደሚሉት መልሰውለታል ማለት ነው። እና ከእነሱ ከተጠየቁት ውስጥ ቅዱስ ጴጥሮስ ነበር የመለሰው እና አንተማ የሕያው እግዚአብሔር ልጅ ነህ ብሎ በማለት መለሰለት። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ አንድ ነገር ብሎት ነበረ። ያው ይሄንን ስጋና ደም አይደለም የገለጸልህ ብሎታል። ከዛ በኋላ ግን የተናገረው ነገር ነበረ። በቤተክርስቲያን አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እመሰርታታለሁ፣ የገሃነም ደጆች እንኳን አያናውጧትም ብሎ ነግሮት ነበረ ማለት ነው። ያቺ ቤተክርስቲያን የምትለዋን እንግዲህ ጌታችን አምላካችን መድኃኒታችን ራሱ ነው የተናገረው። ስለዚህ እመሰርታታለሁ በአንተ አለትነት ላይ ብሎ ለቅዱስ ጴጥሮስ ያን በተናገረበት ሰዓት ነበረ ቤተክርስቲያን የሚለው ስያሜ ከዛ ጀምሮ ነው ማለት ነው። እንግዲህ በዛን ጊዜ ነው የተጀመረው ማለት ነው። እና ያው ምዕመናን እንግዲህ ክርስቲያን የተባሉት ለምዕመናን ስንል ደቀ መዛሙርቱ ማለት ነው። ለመጀመሪያ ጊዜ ክርስቲያን የተባሉት በአንጾኪያ ቢሆንም ያው ቤተክርስቲያን የሚለው ስያሜ ቀድሞ በጌታችን የተሰጠ ስለሆነ ነው። ያው ስለዚህ በአጠቃላይ የቤተክርስቲያን ትርጉሞችና ስያሜዋ ይህን ይመስላል ማለት ነው። በቀጣይ ደግሞ የቤተክርስቲያን ባህሪያትን እንመለከታለን። እስከዛው እንግዲህ ቸር ቆዩልን።